ውድ የቻናላችን ተመልካቾች ዛሬ የማቀርብላችሁ እንዴት አድርገን አድሴንስ ወይም አድሞብ ያገኘነውን earning ወይም ያገኘነውን ገቢ እንዴት አድርገን ማውጣት እንችላለን የሚለውን ከኔ ኤክስፒሪየንስ ወይም እኔ ሳወጣ ምን አይነት ቻሌንጆች ገጥሞኛል ወይም እንዴት አድርጌ አካውንቴን ሴት አፕ አደረኩ የሚለውን አሳያችኋለሁ። ስለዚህ እኔ ያስላኩት በስዊፍት ነው። ስለዚህ በስዊፍት ምን አይነት ሜቶዶችን መጠቀም ትችላላችሁ? አክቹአሊ በዌስተርን ዩኒየን መጠቀም ትችላላችሁ፣ ግን ስዊፍት ቤስት ነው። ቤስት ያልኩበት የራሱ ምክንያት አለው። ስለዚህ እንዴት እንደሆነ አብረን እናያለን። ስለዚህ አብራችሁን ቆዩ። እሺ ወደ ዲሞችን ተመልሰናል። ዲሞችን ማሳያችሁ በአድሴንስ እና በአድሞብ ያለውን ልዩነት ወይም ኦልሞስት ተመሳሳይ ናቸው፣ ግን የፔመንት ሜተድ ወይም ሰርቪሳቸው ነው የሚለያየው። አድሞብ የሚባለው ለአፕሊኬሽኖች የምንጠቀምበት ሲሆን አድሴንስ የምንለው ግን በሌሎች ፕላትፎርሞች አማካኝነት የምንጠቀመው፣ ለምሳሌ በዌብ በዩቲዩብ የመሳሰሉት ኤርኒንጎችን ቀጥታ በዚህ ነው የሚያሳየኝ። አድሞብ ግን ጀስት የአፕሊኬሽኖቹን ብቻ ነው የሚያሳየን ማለት ነው። ስለዚህ ሁለቱም ልዩነት የላቸውም። እዚህ ጋር በተወሰነ ደረጃ የተወሰነ ኢምፕሬሽን የተሰጡ ሪኩዌስቶችን ያሳየኛል። ፔመንታቸውም ተመሳሳይ ነው። አድሴንስ ነው ይሄኛው፣ ልዩነት የለውም። ሆም ላይ እንግባና ያለውን ቼክ እናድርገው። ከረንትሊ ባላንሳችሁን ያሳያችኋል። ማለትም በአድሞብም ቢሆን እዚህ ጋር ማለት ጀነራሊ በአድሴንስ ስር ነው የሚታቀፈው፣ ግን በአድሴንስ ስር አድሞብ የሚባለው መጥቶ ነው ማለት ነው። ስለዚህ እዚህ ጋር ያሉትን ኢምፕሬሽኖች ያሳያችኋል። ኦልሬዲ የኔ አካውንት ምንም አይነት ኢምፕሬሽን ስለሌለው ነው እንጂ ያሉትን ኢምፕሬሽኖች እና አርፒኤም ማቹን ያሳያችኋል ማለት ነው። ስለዚህ ላስትሊ ፔመንት ማለትም ፔመንቴን ሪሲቭ አድርጌያለሁ ትናንትና 298 ዩሮ ነበር። ስለዚህ እሱን ፔመንት እንዴት አድርጌ ሴታፕ እንዳደረኩኝ አሁን ለማሳየት እሞክራለሁ ማለት ነው። ስለዚህ አድሬሳችሁ ቫሪፋይ መሆን አለበት፣ ሁሉ ነገራችሁ ቫሪፋይ መሆን አለበት። ሲጀመር አካውንታችሁን ክሬት ካደረጋችሁ በኋላ ኢምፕሬሽን ከታየ ወይም ኤርኒንግ ማግኘት ከጀመራችሁ $10 ሲሞላ ወይም 10 ዩሮ ወይም $10 ወር 7 ዩሮ አካባቢ ሲሆን ፒን ይላክላችኋል። ፒን ማለት የሆነ አድሬስ ቫሪፋይ የምትደረጉበት ማለት ነው። ስለዚህ በፖስታል ሰርቪስ ያንን ፔመንት ያንን ፒን መቀበል ትችላላችሁ። አዘርዋይዝ በአይዲያችሁ ኦር በሌሎች ሜቶዶች ቫሪፋይ ማድረግ አለባችሁ። ስለዚህ ፒን ካላከ አራት ጊዜ ፒን ይልክላችኋል፣ ወይም በሰጣችሁት አድራሻ መሰረት ፒን ታስገቡና ያኛውን አድራሻ ተጠቅመው እነሱ ፒኑን ይልካሉ ማለት ነው። ስለዚህ 4 ጊዜ ከላኩ በኋላ ከ4 ጊዜ በኋላ አካውንታችሁ ዲሴብል ይሆናል። ስለዚህ ምንም አይነት ኢምፕሬሽን እና ምንም አይነት ሪኩዌስት መቀበል አትችሉም ማለት ነው። ስለዚህ ያላችሁ አማራጭ አፕሩቭ ማድረግ ወይም አይዲያችሁን ሰሚት ማድረግ አታች አድርጋችሁ ሰሚት ማድረግ ነው። ስለዚህ አክቹአሊ እኔ እንደሱ አድርጌ ነው የሰራልኝ። ምክንያቱም እኛ ሀገር እንደሚታወቀው ፖስታል ሰርቪስ በሁላችንም ወይም በድርጅት ወር በሌላ ካልሆነ ፕራይቬት ፖስታ የሚቀበል ስለሌለ በዛ አማካኝነት አድራሻዬን አፕሩቫል አስገብቼ ነው ሰሚት ያደረጉኝ ማለት ነው። ስለዚህ በምን አይነት መንገድ አክቹአሊ ፔመንቴን ለማውጣት የተጠቀምኩት ስዊፍት ነው። ስለዚህ በስዊፍት ምን አይነት ሜቶዶች እንደተጠቀምኩኝ እናያለን። በአድሴንስ እና በአድሞብ ያለው ተመሳሳይ ነው። ስለዚህ ከሁለት አንዱ መጠቀም እንችላለን። ስለዚህ በዚህኛውም በዛኛውም የፔመንት ሜቶዳቸው ተመሳሳይ ነው፣ ወይም ኮንፊገር ስታደርጉም ያለው ነገር ኦልሞስት ተመሳሳይ ነው። እዚህ ጋር ያሉትን ትራንዚሽን ከዚህ በፊት የነበሩን ትራንዚሽኖች በዚህ መልኩ ማየት ትችላላችሁ። አክቹአሊ ብሩ መውጣት የምትችሉት 7 ዩሮ ሲሞላ መውጣት ትችላላችሁ። ኦር በዶላር ከረንሲያችሁ ዶላር ከሆነ ደግሞ 100 ዩሮ ከሆነ መውጣት ትችላላችሁ። አክቹአሊ ማስረዘም ትችላላችሁ። እዚህ ጋር ፔመንት ማኔጅ ፔመንት ማድረግ ትችላላችሁ። ማኔጅ ፔመንታችሁ ላይ እዚህ ጋር መጨረሻ ወይም ብሩን ማውጣት የምትፈልጉት ምን ያክል ዶላር ሲሆን ነው ማለት ትችላላችሁ። ስለዚህ $10,000 ለምሳሌ ማክሲመም እንኳን ያለ አይመስለኝም፣ ግን ከ70 ዩሮ በታች አይልክላችሁም። ማለትም 70 ዩሮ እኔ ከረንሲ አሁን የምጠቀምበት ዩሮ ስለሆነ ነው እንጂ ዶላር ከሆነ 100 ነው። ስለዚህ ከ100 በታች ወይም ከ70 በታች መጠቀማችሁ ነው። ግን ከዛ በላይ ማውጣት ትችላላችሁ። ወይም የምታወጡት ሬንጅ ልክ ይህ ሲሞላ ነው ፔመንቱ የሚመጣላችሁ፣ በወሩ መጨረሻ ላይ የሚመጣላችሁ ማለት ነው። ስለዚህ ፔመንት ሜተዳችሁን እዚህ ጋር ማስተካከል ትችላላችሁ። ሌሎቹ እዚህ ጋር ያሉትን አድራሻዎቹ ትክክለኛ አድራሻ መሙላት ትችላላችሁ። ስለዚህ ፔመንት ሜተዳችን ወይም ፔመንት የሚከፈልበትን ደግሞ ማኔጅ ውስጥ እንገባና እንዴት እንደሆነ እናያለን። አክቹአሊ እዚህ ጋር ፕራይመሪ የሞላሁት የፔመንት አድሬስ አለ። አክቹአሊ እኛ ሀገር ነው እንጂ ሌሎች ሀገሮች
ፔመንት አድሬሳቸውን ከሞሉ ወይም ኢንተርናሽናል የሆኑ ባንክ ሰርቪሶች ካላችሁ እነሱንም ቀጥታ ኮኔክት ካረጋችሁ በቀላሉ ማግኘት ትችላላችሁ። አዘርዋይዝ እኔ እንደተጠቀምኩት በስዊፍት አድራሻ ወይም በዌስተርን ዩኒየን መላክ ትችላላችሁ ማለት ነው። ስለዚህ የባንክ አይዲያችሁን ባንክ አይዲ ማለት ለምሳሌ የንግድ ባንክ ከሆነ 1000 ብሎ እንደሚጀምረው አለ አይደለ? ወይም አዋሽ ነው የተጠቀምኩት እኔ። ስለዚህ አዋሽ ከሆነ ደግሞ 013 ብሎ የሚጀምረውን ቁጥር ማለትም ረጅሙን ቁጥር 13 ቁጥሩን ከላይ እናስገባለን። ኢንተርናሽናል ባንክ ኔም እና የባንኩን ኦነሩን ስም ካስገባችሁ በኋላ እዚህ ጋር ደግሞ የስዊፍቱን ኔም ታስገባላችሁ። ስዊፍት ኔም ማለት ምንድነው? አሁን ለምሳሌ የአዋሽ ዊንታ ነው፣ የንግድ ባንክም የራሳቸው የሆነ የስዊፍት አድራሻ አለ። እነሱን ኮንታክት አድርጋችሁ ያንን የስዊፍት አሁን ለምሳሌ የአዋሽ ዊንታ የሚባል ነው። ስለዚህ ዊንታ ብሎ እዚህ ጋር ታስገባላችሁ። ዜን አድራሻውን በቀጥታ በሞላችሁት አድራሻ ይልኩላችኋል ማለት ነው። ይሄ አንደኛው ሜተድ ነው። ሌሎችም ሜተዶች አሉ፣ ወይም ሌሎቹ በዌስተርን ዩኒየን መላክ ትችላላችሁ። ስለዚህ ከነዚህ ምርጫዎች ውስጥ ይህንን መጠቀም ትችላላችሁ። በፖስታ እንዲላክላችሁ ከፈለጋችሁ እዚህ ጋር ፖስታችሁን ሞልታችሁ ቀጥታ ፔመንት እንዲከፈላችሁ ማድረግ ትችላላችሁ። ወይም ፒን አድራሻውን ከሞላችሁ በኋላ በዛ አድራሻ ዌስተርን ዩኒየን ቁጥር ይልክላል፣ በዌስተርን ዩኒየን ቁጥር ይልክላችኋል። ይህን አክቹዋሊ አልተጠቀምኩበትም፣ ስላልተጠቀምኩኝ ዲቴል የሆነ ኢንፎርሜሽን ልሰጣችሁ አልችልም። ግን በዚህ መልኩ መጠቀም ትችላላችሁ ማለት ነው። እዚህ ጋር አሁን ለምሳሌ እንደገና ሴታፕ የምታደርጉ ወይም አዲስ ከሆነ በዚህ አይነት መንገድ ነው የሚያመጣው። ቤኔፊሻሪ አይዲ ይላችኋል። ቅድም የነገርኳችሁ የንግድ ባንክን አይዲያችሁን እዚህ ጋር ታስገባላችሁ። ኔማችሁን፣ ስዊፍት ኔሙን፣ የአካውንቱን አካውንት ነምበር፣ ቤኔፊሻሪ አይዲ አይ ቲንክ የመጀመሪያው የአካውንቱ ስም እንደዛ ነገር ነው የሚሆነው። ኦፕሽን አለው። ይሄኛውም አለመጠቀም ትችላላችሁ ግን በዚህ መልኩ ነው ሴታፕ የምታደርጉት ማለት ነው። ሌሎች ሰርቪሶችም አሉ። ስለዚህ ከባንካችሁ ጋር በቀላሉ በዚህ መልኩ ኮኔክት ማድረግ ያስችላችኋል ማለት ነው። ዴን ኦልሞስት ብሩ ከመጣ በኋላ አክቹዋሊ ኖርማል ሞባይል ባንኪንግ የምትጠቀሙ ከሆነ ሞባይል ባንኪንግ ከሞላችሁት አድራሻ ጋር ተመሳሳይ ከሆነ ብራችሁ ይመጣል። ኦልሬዲ የኔንም እዚህ ጋር እንደምታዩት በሞባይል አድራሻዬ ማለትም 800 በሚለው እዚህ ጋር አይታችሁት ከሆነ መጨረሻው 800 ነው። ስለዚህ ማለት ምንም አይነት ትሪክ እንዳይመስላችሁ ነው፣ ወይም ትክክለኛ የሆነ ፔመንት እንደገባልኝ ለማሳየት ያክል ነው። ስለዚህ የነበረኝም ፔመንት አክቹዋሊ ጉግል ላይ ሰርች ብታደርጉት ይህ ነው። ምንም አይነት ታስክም አልቆረጡም። 13211 ነው። ስለዚህ ከረንትሊ ባለው ትራንዚሽን ነው የተላከልኝ ማለት ነው። ስለዚህ በዚህ መልኩ ፔመንቱ ሪሲቭ ተደርጓል ማለት ነው። ስለዚህ በዚህ መልኩ አካውንታችሁን ወይም አካውንታችሁ ላይ ያለውን ገንዘብ ማስላክ ትችላላችሁ ማለት ነው። ስለዚህ ይህን ይመስላል ለዛሬ ያቀረብኩላችሁ። በሌሎች ቱቶሪያሎች እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ፒስ